በትምህርት ዓለም በተለያዩ የትምህርት ደረጃዎች ተማሪዎች የተለያዩ ውሳኔዎች እንዲወስኑ ሲገደዱ እንመለከታለን። ከዚህም ውስጥ አንዱና ዋነኛው የህይወታችንን አቅጣጫ በአንድ ወይም ወደ ሌላ ሊመራ የሚችለው በዩኒቨርሲቲዎች ውስጥ ገብተን የምንወስነው ትልቅ ውሳኔ የትምህርት ዘርፋችንን የምንመርጥበት ጊዜና ወቅት ነው። ምንም እንኳን ይህ ውሳኔ በጣም ትልቅና ወሳኝ ውሳኔ ቢሆንም ከመምህራን፣ ከወላጆች እንዲሁም ከትምህርት ተቋማት በቂ ድጋፍና ገለጻ ሲደረግ አንመለከትም። ታዲያ ይህን ችግር በመጠኑም ቢሆን ለመቅረፍ በዚህ በደቡብ ኮሪያ የሚገኙ የተለያዩ ተማሪዎችን በመጋበዝ በዚህ በፖድካስታችን ላይ ያላቸውን ልምድ ስለ የትምህርት ዘርፋቸው ያላቸውን እውቀት እንዲያካፍሉ ቃለ ምልልስ የምናደርግላቸው ይሆናል። እምታ ቲዩብን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ይህ መልእክት ለብዙ ተማሪዎች እንዲዳረስ እንድትደግፉን እየጋበዝኩኝ ዛሬ ወደ ጋበዝ ነው እንግዳ ቀጥታ ማለፍላችሁ ይሆናል። እንግዳችን እንግዲህ በመጀመሪያ ርዕስን በማስተዋወቅ ትጀምር። እሺ፣ ያው ስሜ አብርሃም ይባላል። ኮሪያ ከመጣ አንድ 5 ዓመት ምናምን አለኝ። 5 ዓመት ቋንቋም ያው ዲግሪ አንደርግራድ ተምሬ አሁን በቅርቡ በሜካኒካል ኢንጂነሪንግ ጨርሻለሁ ትምህርቴን። ያ አይ ቲንክ የተረፈውን ወደፊት እንኖረዋለን ይመሻላገስ። በቅድሚያ በእውነቱ አክብረን ስለመጣ እንዲሁም ደግሞ ያለህን ልምድ ለማካፈል ፈቃደኝነትን ስላሳየ በተመልካቾቻችን ስም ከልብ ላመሰግን እወዳለሁ። እንግዲህ ስለ ፊልድህ ባጭሩም ቢሆን ነግረህናል። እስኪ ደግሞ ሰፋ አድርገህ የተማርከው ትምህርት ምን እንደሆነ፣ የት እንዳጠና እንዲሁም ደግሞ ኮሪያ እንዴት ልትመጣ እንደቻልክ አጠር አድርገህ ብትነግረን። እሺ፣ ያው እኔም ስለጋብዛችሁ በጣም ነው የማመሰግነው። እንግዲህ ብዙም ያው ያን ያህል ጠቃሚ ነገሮች መናገር እንደምችል ያን ያህል ብዙም ባላውቅም፣ ግን ቢያንስ ልምዳችንን እዚህ የቆየንበትን እሱን ብናጋራቸው ለተማሪዎች ምናልባት ሊጠቅም ይችላል እና እኔ ያው ከ5 ዓመት በፊት መጥቼ 1 ዓመት እዚህ ቋንቋ ካጠናሁ በኋላ ኮሪያ ዩኒቨርሲቲ የሚባል እዚህ ሶል የሚገኝ ዩኒቨርሲቲ አለ። እዛ በሜካኒካል ኢንጂነሪንግ ነው 4 ዓመት ተምሬ አሁን በቅርቡ ላይ ፌብሩዋሪ አካባቢ ግራጁዌት አድርጌያለሁ ማለት ነው። ያ ሰው ሜካኒካል ኢንጂነሪንግ ያው ብዙዎቹ ተማሪዎች እንደሚያውቁት ፊዚክስ ላይ ያሉትን ኤነርጂ ምናምን፣ ተርሞዳይናሚክስ፣ ፍሉድ፣ ሂት ትራንስፈር ምናምን የመሳሰሉ ነገሮችን የሚያጠና ፊልድ ነው እና አሁን ላይ ሞር ከሲስተሞችም ጋር እንደዚሁ እንትን አንድ ላይ እየተቀናጀ መካትሮኒክስ ምናምን እያለ እያደገ ከጊዜው ከዘመኑ ጋር አብሮ እያደገ ያለ ፊልድ ነው እያስባሉ እና ያው ጥሩ ጊዜ ነበረ። ብዙ ጊዜ ትምህርት የምንማራቸውን ትምህርቶች ስንመርጥ እንደምታውቀው በማህበረሰባችን ውስጥ እንደውም አንድ አባባል አለ በእንግሊዝኛው either you are a doctor or a failure or a lawyer እንደዚህ የሚል አባባል አለ እና እንደዚህ አይነት አስተሳሰብ አለ በእውነቱ እና ምናልባት ይህን ፊልድ ለመምረጥ የወሰንክበት ምክንያት ብትነግረን። ያ ልክ ነህ እንዳልከው አባባል ያው እንደየሀገራቱ ይለያያል። አንዳንድ ሀገራቶች ዶክተርን ሞር ላይክ ቫልዩ ሰጠውት፣ አንዳንድ ሀገራቶች አንዳንድ ሶሳይቲዎች ደግሞ ሎየር ወይ የተለያዩ ፊልዶችን ሰጠው በዛ ፊልድ ካልገባህ የሆነ ካይንድ ኦፍ ፌሊየር ምናምን የሚለው ነገሮች አሉ። ግን አይ ቲንክ ለመምረጥ የራስ የሆነ ፍላጎትም ደግሞ እሱን አይቶ መወሰን ተገቢ ነው እና እኔ የወሰንኩበት ምክንያት ኢንትረስት ነበረኝ። ሃይ ስኩል እያለሁ በማትማቲክስ እንዲሁም በፊዚክስ ኢንትረስት ነበረኝ ሞር። ግን ፊዚክስ ላይ ካሉት ውስጥ አሁን ለምሳሌ የሜካኒዝሞች በተለይ የኤንጂን አሁን የ12ኛ ክፍል አካባቢ ነው መሰለኝ ተርሞዳይናሚክስ ላይ የሆነ ኢንትሮዲውስ ተደረግንና ኤንጂን ምንድነው ከሂት ትራንስፈር ጀምሮ አሁን የኛ ፊልድ ምናልባት ሞር ሜካኒካል ኢንትረስት ሊሆኑ ልጆች በደንብ የሚያውቁት ነው። ከሂት ትራንስፈር ጀምሮ ፍሉድ ሜካኒክስ፣ ተርሞዳይናሚክስ ከዳይናሚክሱ ላይክ የተለያዩ ሜካኒዝሞችን አንድ ላይ እንትን ያለ ነገር ነውና እሱ የሆነ ጀስት ክሬቲቭ የሆነ አይነት ነገር ሆኖ ተሰማኝና እሱን እንዴት ነው የማጠናው ስለው ላይክ እሱኛው ሜካኒካል በጣም ኮር የሆነ ሜካኒካል ኢንጂነሪንግ ፊልድ የሆነ ቶፒክ ነውና ወደ ሜካኒካል ኢንጂነሪንግ ለመግባት ወሰንኩ ማለት ነው።
አንዳንድ መረጃዎችን ለማጣራት እየሞከርኩ ነበር ከጓደኞቼ። እንደሰማሁት ከሆነ ጳውሎስ ሜዲሲን ተማሪ ሆነ ገብተህ እንደነበረ መረጃውን አግኝቻለሁ እና ከዛ ደግሞ መካኒካል ኢንጂነሪንግ ነው አሁን ደግሞ ተመርቀህ እየሰራህ ያለው እና ምንድን ነው ያስጨከነ? ምክንያቱም ሜዲሲን ማለት ኢትዮጵያ ውስጥ በተለይ ትንሽ ለሚሞክሩ ልጆች ወደዛ እንዲገቡ የሚበረታታ ለኢንጂነሪንግ እንደውም ያለው ቦታ ትንሽ አናሳ ነው እና እንደው ያስጨከነህን ምክንያት በዚሁ እንደው ልክ ነው የሰማኸው ልክ ነው እና ያው እሱ የሚያሳየህንም የሆነ ፕሬዠር እንደነበርኩ ነው በሰዓቱ ኦብጀክቲቭሊ ስታየው ከሜዲካል ይልቅ ሞር ለኢንጂነሪንግ የራስ ፍላጎት ኢንትረስቱም አለኝ የተሻለ መስራት የምችልበት ብዬ ፊልድ ማስበው ኢንጂነሪንግ ነው ስፔሻሊ ይሆናል መካኒካል ግን 12ኛ ክፍል ጨርሼ አንድ ሴሚስተር ያው እዚህ ሚዛን እየጨረስን አሁን እዚህ ፕሮሰስን እየጨረስን እያለ አንድ ሴሚስተር ጳውሎስ ነበርኩና ሜዲካል የገባሁበት ምክንያት እንዳልኩ ኢትዮጵያ ውስጥ የተሻለ ፊልድ ነበረ በጊዜው ዶክተር መሆን በጣም ስታተስ አለው ከዛም ደግሞ በኢንጂነሪንግ ያሉ ነገሮች የሚሰሙት ነገሮች ብዙ ጥሩ አልነበሩም የሲስተሙ አንደኛ ደግሞ ከግራቪዬሽን በኋላ ያለው ፓዝ እሱ ነገሮች ትንሽ እንትን ስለነበሩ አይ ቲንክ የሆነ አይላክት የሆነ ፔዝ ነገር መሰለኝ ሞር እሱንም አድርጌ ኢትዮጵያም ኢንጂነሪንግ መግባት ይችል ነበር ግን ያኔ ጳውሎስ ገባው ግን ይህን እድል ሳገኝ ግን ኦልሬዲ ከጳውሎስ ከመግባት በፊት እል ነበር አክቹዋሊ ሌላም ሲጠይቁኝ የውጭ ሀገር እድል ካገኘው ኢንጂነሪንግ ለመማር እንደዚህ በኢንትረስት ሞር ኢንጂነሪንግ እንደሆነ እሱን ለመማር እሱን እናገር ነበርና እድሉን ሳገኝ ወደ እሱ ገባው ማለት ነው። በጣም መልካም። ወደ ቀጣዩ ጥያቄ አልፋለሁ። ቀጣዩ ጥያቄ እንግዲህ 4 ዓመት እንግዲህ የትምህርት ቆይታ መካኒካል ኢንጂነሪንግ በምትማርበት ጊዜ እንዳልካቸው ፊዚክስ ነው ማትስ ነው እና ትንሽ ከበድ ብሎ የሚሰማ ነገር አለው እና እንዴት ነበር? ከባድ ነበር ወይ? እና ደግሞ ምንድነው ከባድ ሲያደርገው? ከባድ ከነበረ እነዛንስ አስቸጋሪ ጊዜያቶች ወይም ደግሞ ከባድ የሆኑ ነገሮች ሲመጡ እንዴት ልታልፋቸው ቻልክ? ምን ስተከነ የሚሉት ያ ልክ ነው እንዳልከው ፊዚክስ ነው አንተም ልታስታውሰው እንደምትችል 11ኛ ክፍል 12ኛ ክፍል ቅድም ያልናቸው ተርሞዳይናሚክስ ምናምን ብዙ ነገሮች በየቻፕተር አንዳንድ ቻፕተር ብቻ በአንድ ወር የሚያልቁ ግፋቢ 2-3 ሳምንት እንደሱ ተምረን ግን መካኒካል ስትገባ እነሱን በእያንዳንድ ሴሚስተር ሲበዛም 2 ሴሚስተር እንደዚህ በጣም በሰፊው ነው የምንማራቸው እና ያው ኢንትረስቱ ስለነበረኝ ጥሩ ነገር ነበር እሱን መማር መቻሌ ግን ደግሞ በኔቸራቸው የተወሰነ ቻሌንጂንግ የሚያደርጋቸው ነገር አለው የተወሰነ ሞር የሆነ በጣም ዲቴይል ማጥናት የሚጠበቅብን ነገር ሊኖር ይችላል ኔቸሩ የተወሰነ አንዳንዴ ምንድነው አሁን በተለይ ፍሉይድ ሂት ትራንስፈር ሲሆን እኛ ዴይ ቱ ዴይ ፊል ከምናደርገው ሞር ደግሞ ኢንቱዊቲቭ ያልሆኑ አስፔክቶችም አሉትና እነሱን ማድረግ ይጠበቅብን ነበር ከዛም በተጨማሪ ደግሞ የተወሰነ ሲስተም አሁን ለምሳሌ እኔ ሞር እኛ ተምረን የመጣ ነው ቲዎሬቲካል ነው ፊዚክስ ምናምን ግን እዚህ ሀገር ሜካኒካል ከሆነ ቢያንስ የሆነ ሪዛልት ለማግኘት የተወሰነውን አናሊሲሱን ከሰራ በኋላ በፕሮግራሚንግ ኮንትሮል ማድረግ ያስፈልጋል እና እሱ ሳይድም እኔ ብዙ እንትን አልነበረኝም እና እሱ ላይ የተወሰነ ቻሌንጂንግ ፓርት ነበረው እንትኖችን አድርገን ኮንትሮል ማድረግ ሜካኒካል ሲስተሞችን እሱን ኦቨርካም ለማድረግ የራሴን ከምንማረው ትምህርት በተጨማሪ እንደዚህ ነክ ነገሮችን ኤሌክትሪካል ሳይድ ወይም ኮምፒውተር ሳይድ የሆኑት ነገሮች በራሴ ማንበብ ከዛም ውጭ ደግሞ ሪሰርች ላብ ነበረን እና ብዙ ሪሰርች ላቦች ነበሩ እዛ ውስጥ የተወሰኑትን እንደዚህ መካትሮኒክስ ላብ አንድ ገብቼ ለምሳሌ እኔ ማላቃቸውም ወይም ኢትዮጵያ ያሉ ብዙ ያልተማርኳቸው ነገሮች ሞር እንድማር እሱን ሞር ማጥናት እንድችል እሱን ገባውና እዛ የነበረኝ ቆይታ አይ ቲንክ የረዳኝ ይመስለኛል። ከዚህ ጋር ያይቼ መጀመሪያ የነበረን ለፊልድ የነበረን ፍላጎት ነበረናል እና የአሁኑ ጥያቄ ደግሞ በምትማርበት ጊዜ ያጋጠሙ ችግሮች ለማለፍ ያቺ የነበረች ኢንተረስት መጀመሪያ ላይ ሰዓት የነበረችው ፍላጎት ረድታለች ወይ? የነበረኝ ኢንተረስት አይ ቲንክ በጣም ጠቃሚ ነው
ምናልባት ያው ተማሪዎች ናቸው መሰለኝ ብዙ የሚያዳምጡት ነው። ወደፊት ገና ያልወሰኑ ከሆኑ አይ ቲንክ ኢንትረስት ሊኖረው ይገባል። ኤቭሪ ላይክ ማንኛውም ፊልድ እንትን ይኖረዋል፣ ቻሌንጅ ይኖረዋል። ማንኛውም ፊልድ የሜካኒካል ብቻ ሳይሆን የተለያዩ ፊልዶች ቻሌንጅ ይኖራቸዋል። አንዳንዴ ጥሩ የማይመጡ ነገሮች ይኖራሉ። ግን ኢንትረስት ካለ ፍላጎቱ በጣም ጥልቅ የሆነ ፍላጎት ካለ ለፊልዱ አይ ቲንክ በቀጣይነት ብዙ ሙከራ ትግል ታድርጋለህ እና አይ ቲንክ ያ ፍላጎት የነበረ ፍላጎት ከሃይስኩል ጀምሮ የነበረ ፍላጎት አይ ቲንክ በጣም ረድቶኛል። በጣም መልካም። እንደው ይሄን ፊልድ ከመምረጥና ከመማር በፊት እንደው ባውቀው ኖሮ ስለ ፊልዱ ሊሆን ይችላል፣ አጠቃላይ እንደው ባውቀው ኖሮ ስለ ዩኒቨርሲቲ ላይፍ ሊሆን ይችላል፣ እንደው ቀድሜ አውቄው ሊሆን ኖሮ የተሻለ ይሆን ነበር ብለህ የምታስበው ነገር አለ? አሁን ላይ ወደኋላ ስትመለከት። አይ ቲንክ በጣም ጥሩ ነጥብ ያነሳው እና ባውቀው ብዬ አሁን ለምሳሌ ቅድም እንዳልኩ እኔ ኢንትረስቴን አይቼ አሁን ለምሳሌ የኢንጂን ምናምን አይቼ ወይም ደግሞ ፊዚክስ እነዚህ ብዙ የሚያጠና ፊልድ የትኛው ነው ብዬ ነው ያው የገባሁት እና በደንብ ባውቀው ወይም ሪሰርች በደንብ ብሰራ ብዬ የማስብ ነበረው ሲስተም ሳይድ ያለው አሁን ፕሮግራሚንግ ያስፈልጋል። ማንኛውም አሁን ለምሳሌ ከመካትሮኒክስ እየተባሉ ላይክ ኮንትሮል ማድረግ ካስፈለገ ካጠናው በኋላ የሆነ ሪዛልት ለማግኘት ውጤት ለማግኘት በፕሮግራሚንግ ሳይዶችም በኤሌክትሪካልም ሳይድ ደግሞ የሚገናኙ ነገሮች አሉትና እሱን ሞር አውቄው ቢሆንና እነሱ ላይ ደግሞ የተወሰነ የራሴን ቅድመ ዝግጅት አድርጌ ቢሆን ቢያንስ ለንባብ እነሱን ለማወቅ ያባከንኩትን ጊዜ የተወሰነ ሊቀንስ የሚችል ነበር ብዬ አስባለሁ እና አይ ቲንክ እሱን ማንሳት እንችላለን። ሁሉም የትምህርት ዘርፍ የሆነ የሚፈልጉት ሞዴል አይነት ተማሪ አለ እና አሁን ለምሳሌ ሜካኒካል ኢንጂነሪንግ ምን አይነት ተማሪዎችን ነው ቲፒካሊ ሊስባቸው የሚችለው ወይም ደግሞ በዛ ትምህርት ቢያልፉ ጥሩ የሆነው ምን አይነት ባህሪ በትምህርት ባላቸው አክቲቪቲ ማለት ነው እና ምን አይነት ስኪሎችን ምን አይነት ክላሶችን በሃይስኩል ላይ የሚለማመዱ ወይ ቢለማመዱ ጥሩ ነው ብለህ ታስባለህ? እነዚህ ተማሪዎች መጀመሪያ ምን አይነት ተማሪዎች ለሜካኒካል ኢንጂነሪንግ ቢገቡ የተሻለ ይሰራል ብለህ ታምናለህ? ከዛ በመቀጠል ደግሞ በሃይስኩል ላይ ምን አይነት ስኪል እንዲሁም ደግሞ ምን አይነት ክላሶችን በደንብ ፎከስ አድርገው መማር አለባቸው ብለህ ታስባለህ? ቅድም እንዳነሳነው ፍላጎት ያላቸው ልጆች ቢገቡ ጥሩ ነው እና አሁን ፍላጎት ሲባል ሜካኒካል ገና ያልተማሩት ፊልድ ስለሆነ ምንድነው የምንማረውና የሚለውን በደንብ ላያውቁት ይችላሉ እና መጀመሪያ ሪሰርች ማድረግ ያስፈልጋል። የትኛው ነው ለኔ የሚለው እና አሁን ግን እዚሁ ላይ ስለ ሜካኒካል እያነሳን ስለሆነ ስለ ሜካኒካል ካነሳን ሞር ስለ ቁሶች ነገሮች ላይ ኢንትረስትድ የሆኑ ማለት ነው። አሁን ለምሳሌ የምታየው አብዛኛው ነገር ላይክ ብዙ ነገሮች የሜካኒዝም ውጤቶች ናቸው። ሜካኒዝም ሞሽን አለው ፎርስ ምናምን እነሱ ዳይናሚክስ ወይም በሌላ አገላለጽ እንደገና ከፍሉድ ሜካኒክስ ወይም ተርሞዳይናሚክስ ብዙ የሂት ትራንስፈር ነገሮች ከቁስ ነገሮች እነዚህ ከቁስ ነገሮች የሆነ ውጤት ማግኘት የሆነ ኢንፑት አስገብተህ የሆነ አውትፑት የምታወጣበት እነሱ ሜካኒዝሞች ጋር ኢንትረስትድ የሆኑ እነሱን ደግሞ ሞር በቲዎሬቲካል ነው የምታጠናው እዚህ እንትን ሲሆን በፕራክቲካልም ደግሞ ከፍ ያለ ወደ ሰርት ፎር ዜር ሲሆን ደግሞ በፕራክቲካልም ይኖራልና አሁን በቲዎሬቲካል ያለውን ፓርት ከፊዚክስ ማወቅ ይችላል። ፊዚክስ ላይ ኢንትረስትድ ከሆኑ በእያንዳንዱ ቻፕተር ያሉትን እነሱ ኢንትረስትድ ከሆኑ አይ ቲንክ ሜካኒካል ኢንጂነሪንግ ገብተው ሞር ኢንትረስትድ የማይሆንበት ምክንያት አለ ብዬ አላስብም እና እነሱ ልጆች ቢገቡ እንደገና ደግሞ እሱ ኢንትረስትድ መሆናቸውን ካወቁ መጀመሪያ ምን ቢሰሩ ይሻላል ለሚለው አይ ቲንክ ያላቸውን ኢንትረስት ላይክ ሞር ምንድነው ወደ ውጭ የሚያወጡበት የሚያዳብሩበትን ምናልባት በክለባት እነሱ ነገሮች ሊሆን ይችላል የራሳቸውን የሚችሉትን ያክል በአወቁት መጠን የተወሰኑ ሜካኒዝሞችን እየሰሩ ምናምን ወይም ደግሞ ያን ያህል ራስ ክሬቲቭ ሆነ እንትን ባትልም አትሊስት ኢንትረስትድ ሆነ ማወቅ ፊልዱ ምን ወዴት እየሄደ ነው የሚለውን ነገር ማወቅ አሁን እንዳልኩ ቅድም የሲስተም ነገሮች የሚገቡበታል የፕሮግራሚንግ ሲስተሞች እና ድሮ ከነበረው አሁን የሜካኒካል ኢንጂነሪንግ በጣም የቆየ ፊልድ ነው እየተጀመረው እና ከዛ ጀምሮ ታሪኩ እንዴት ነው አሁን ላይ ያለውስ ምንድን ነው የሚለው እኔ ምናልባት የትኛው ይሻላል ምናምን የሚለውን ሞር አዳብረው እሱን አውቀው ሊገቡበት አይ ቲንክ የተሻለ ይሆናል ያስባል ነው። በጣም
እንደውም አንድ ነገር አስታወስከኝ። አንድ ሳይኮሎጂስት ጆርዳን ፒተርሰን የተባለ ሳይኮሎጂስት የተናገረው ነገር ብዙ ጊዜ እንደውም 10ኛ ክፍል ጨርሰን ወደ 11 12 ስንገባ ጥሩ ውጤት ያለው ወደ ናቹራል ሳይንስ ሄደ፣ ትንሽ ደግሞ ዝቅ ያለበት ደግሞ ወደ ሶሻል ሳይንስ የሚሄድ አዝማሚያ ነገር ያለና ግን አሁን ቁስ ላይ ኢንተረስትድ የሆኑ ነገሮች ስትል ምን አስታወስከኝ? ሳይኮሎጂስት የተናገረው ሁለት ነገሮች አሉ። አንደኛው ቁስ ነው which is ማቴሪያል የሆነ ወርልድ ነው። ሁለተኛው ደግሞ ሰው ነው ሶሻል የሆነ ወርልድ ነው። እና የምንመርጣቸውን ፊልዶችም ለራሳችን ምን አይነት ጥያቄ መጠየቅ አለብን ብሎ ነው የሚናገረው ሰውዬ። እኛ ወደ ቁስ ነው ፍላጎታችን ወይስ ደግሞ ከሰው ጋር የተያያዘ ነገር ነው? ከሰዎች ጋር ነው መስራት የምንፈልገው ወይ ደግሞ ሰዎችን ነው ማጥናት የምንፈልገው ወይስ ደግሞ ቁሶችን ነው ማጥናት የምንፈልገው ብሎ ያስቀምጠው ነገር ትዝ አለኝና እንዲሁ ይጠቅማል ብዬ ስላሰብኩ ነው ሜንሽን ያደረኩት። ወደ ቀጣዩ ጥያቄ ሳልፍ አሁን እነ ፓሽን፣ ኢንተረስት የሚባሉ ነገሮች አሉ። ትንሽ ረቀቅ የሚሉ አብስትራክት የሆኑ ነገሮች ናቸው። ከዛ ደግሞ ተግባራዊነት አለ ፕራክቲካሊቲ። እና እነዚህ ሁለቱ እንዴት ነው ማጣጣም የሚቻለው ብለህ ታስባለህ? ይሄ ፍላጎት የሚባለው ነገር ሰርተን የምናመጣው ነገር ነው ወይም ራሳችንን በዛ ፊልድ ስናገኘው የሚመጣ ነገር ነው? ትንሽ ኤክስፕሎር ስናደርግ የሚመጣ ነገር ነው ወይስ ደግሞ የሆነ ኢኔት ነው በተፈጥሮ ያለ ነገር ነው? ይሄ ጀነራል የሆነ ሀሳብ የተሰጠ ጠቃሚ ነው ብዬ ስላሰብኩ ነው። ጥሩ ነው በጣም ፓሽን እና ሪያሊዝም ያልከው እሱ እንትን ሪዝን አክቹዋሊ እንዲያውም እሱ ሪሌትድ የሆነ እንዲሁም አንድ ፖም ያስታውሰኛል። አንድ ታዋቂ ፖኤት የጻፈው ሪዝን ኤንድ ፓሽን እና ብዙ ፋይት ያደርጋሉ። ላይክ ለተማሪዎችም ብቻ ሳይሆን ከፍ እያልክም ስትሄድ ላይክ በላይፍ ላይ አጠቃላይ የፓሽንና ሪዝን እንዴት ነው አጣጥሞ መሄድ የሚቻለው ነገር የሚለው ትንሽ ከበድ ያለ ቶፒክ ነው ብዬ አስባለሁ። እና እንደኔ ሳስበው ፓሽን አይ ቲንክ ላይክ ማስማማት የሚያስፈልግ ይመስለኛል። አንደኛውን ዶሚኔት አድርገው ወይም ጀስት ኦኬ የሆነ ፍላጎት ስላለኝ እንደዚህ በጣም በስሜት እንደዚህ ማድረግ ቻለሁ ብለህ ስላሰብክ ሪያሊስቲክ ባልሆነ ወይም ደግሞ ወደ መሬት ባልወረደ በሆነ አይነት አስተሳሰብ የምትንቀሳቀስ ከሆነ ትንሽ ከበድ ሊል ይችላል። በተቃራኒው ደግሞ ዝም ብለህ ሪስትሪክትድ አድርገህ አንተን ሎጂካል በሆነ መልኩ እንደዚህ ነው በቃ እንደዚህ የማያስፈልግም ይሄን ከሰራው ይበቃል አይነት ነገር ኢንትረስት ላክ አድርገህ የሆነ እንደምንድነው ሮቦቲክ በሆነ መልኩ የምትንቀሳቀስም ከሆነ ደግሞ የሆነ ሊሚት የሚኖረው ይመስለኛል መድረስ የምትችልበት ቦታ እና ሞር ከአንድ እዛ ላታልፍ ትችላለህ። እና ፓሽን ሆነ ይገፋዋል የተወሰነ ሊሚት እና አይ ቲንክ በሱ እንትን ስላለ አንደኛውን ጀስት ልክ ገጣሚ እንዳለው ገጣሚ እሱ በጣም ኢንትረስቲንግ ሆኖ ነበር እና አንደኛውን ላይክ ዶሚኔት ከማድረግ ይልቅ ተስማምተው እንትን የሚሉበትን እሱን መፈለግ ጥሩ ይመስለኛል። እና አኳየርድ ነው ወይ ምንድነው እሱ ላልከው አይ ቲንክ ሰው እንደመሆናችን ስፒሪቹዋል ቢንግ እንደመሆናችን ፓሽን አለን አይገስ ሁላችንም። እና ግን ለየትኛው ነው ፓሽን ያለን የሚለው እሱ አይ ቲንክ እያደግን እየተማርን ስንሄድ ያለን ምንድነው የቫልዩ ሲስተማችን እሱን አይተን የትኛውን ሞር ፕራዮሪታይዝ እናደርጋለን እናስቀድማለን የሚለውን አይተን መሰለኝ ለየትኛው ሞር ፓሽኔት የሆነው የሚለውን የምንወስነው። እና እሱ ምናልባት እንዳልከው የተወሰነ ስንወለድ ጀነቲካሊ የሆነ ኤሌመንቱ ሊኖር ይችላል። ግን ሳስበው እንዳጠቃላይ የተወሰነ እያደግን ወይም ደግሞ ባደግንበት ማህበረሰብ ወይም ደግሞ እኛም የተወሰነ ተመረን የምናዳብረው ነገር አይደለም ወይ ያስባለሁ። በጣም ጥሩ እይታ ነው ያካፈልከን በእውነቱ። ወደ ቀጣዩ ጥያቄ ነው የማመራው። አሁን ቅድም መጀመሪያ ላይ ለማንሳት ሞክረን ነበረ ይሄ የፒር ፕሬዠር ወይም ያቻ ተጽዕኖ እንዲሁም ደግሞ የወላጆች ኤክስፔክቴሽን የሚጠብቁት ነገር ከሌሎች የሚጠብቁት ነገር አሁን ልጅ ያልኩ ዶክተር ነው ልጅ ያልኩ አይነት ሆኖ የሚባሉ ነገሮች አሉ እና ሳናስበውም በእነዚህ ነገሮች ኮንዲሽን እንደረጋለን። እና ምናልባት ተማሪዎች በተለይ ሃይ ስኩል ላይ ፕሬፕ ያሉ ተማሪዎች እንዴት ነው እንደዚህ አይነት ጫና ሊቋቋሙ የሚችሉት? እንዴት ነው አጥርተው ሊያስቡ የሚችሉት?
የሚለው ነገር ያው ቅድምም አንስተነዋል፣ ግን ጥሩ ላይ ቅድም ጳውሎስ ምናምን ያልከው ሜንሽን ማድረግ ጥሩ ነው። ከራሴም አንጻር እያየሁት መናገር ይችላሉ እና ከባድ ነው። ቀላል አይደለም። ቀላል ስላልሆነ ያው ባልፈለግከው ፍላጎት ብዙ በሌለ ፊልድ ልትገባ ትችላለህ እንዳልከው። ግን አይ ቲንክ የሆነ ፌዝ ሊያስፈልገን ይገባል ብዬ አስባለሁ። ምናልባት አሁን ባይታየንም እንኳ ወደፊት እንዴት ነው ተምረን ጨርሰን ምናምን የሚባል ነገር አለ። ትሬንድም አለ። አንዳንድ ጓደኞቻችን ነው በአሁኑ ዘመንማ ይህን ያልተማረ ሰው በቃ ተሸውዷል አይነት ትሬንድ አለ። ይሄማ ያለፈበት ነው፣ ይህን ለምን ትማራለህ ምናምን የሚባል ነገሮችም አሉ አይደል? ግን የተወሰነ ፌዝ ያስፈልጋል መሰለኝ። የተወሰነ ደረጃ ላይ መድረስ ይችላሉ። በዚህኛው ላይ ፕሮሰሱ ላይ ፌዝ ካለ ጥሩ ሪዛልት ይመጣል። ባታውቀውም አሁን ማፕ ማድረግ ባትችልም አሁን ያለህ ይህን ብትሰራ ለምሳሌ አሁን እኛ ይህን ቻፕተር ብናነብ ውጤታችን እንዴት ነው የሚለውን አናውቀውም አይደል? ጀስት ዝም ብለን እናነብና ቻፕተሩን በማወቅ ግን ጥሩ ነው በሚለው እሳቤ ዝም ብለህ ታነበውና እዛ ላይ ኢቫሉዌት ባትደረግም በዛ የተወሰነ ጥሩ ነገር ሊመጣ ይችላል እና ልክ በዛ አናሎጂ እኛ ኢንትረስትድ የሆንበትን ፊልድ መግባት ከቻለ ውጤቱ ጥሩ ይሆናል። አትሰም ፖይንት በሆነ መልኩ እሱ የተወሰነ የራሳችን አውትካም ጎልም ሊኖረን ይገባል። እርግጥ ግን የራሳችን ፍላጎት መከተል ጥሩ ነው። ወላጆችን አሁን ማሳመን ሊከብድ ይችላል። እውነት ነው። ሶሳይቲ አሁን ይሄኛውን መግባት አለባችሁ ምናምን ሊል ይችላል። ልጅነትም አለ። ሞር ኢንዲፔንደንት ላንሆን እንችላለን እነሱ በሚመርጡበት ጊዜ። እንደዛ ሲሆን እኔ እንደማስበው ያው ሞር ዲስከሽን ቢኖር መነጋገር እና እንደዚህ የራስን ፍላጎት በግልጽ መጀመሪያ ማወቅ ያስፈልጋል። ከዛ እሱን ደግሞ ላይክ ማሳወቅ ለወላጅ እና ማሳመን አይነት ነገር ቢኖር ጥሩ ነው። አክቹዋሊ ለተማሪዎች ብቻ አይመስለኝም። አሁን እኛ ራሱ አሁን ለምሳሌ አንደርግራድ ተማሪዎች ነን እናድግና ደግሞ ማጥበብ ይኖርብናል። ላይክ የእንትን እያልክ ስትሄድ ከፍ እያልክ ስትሄድ ከመካኒካል ደግሞ ወዴት ነው ወደ ሮቦቲክስ ነው ወይስ ኤነርጂ ነው ወይ ምናምን የሚለውን ደግሞ ታጠባለህ። ከዛ ደግሞ ሞር እያጠበብክ ወደ ፒኤችዲ ሚሄድ እያጠበብክ ትሄዳለህ እና እንዴት ነው የምንወስነው የሚለውን ነገር የራሳችን ኢንትረስት ቢኖርበት ከትሬንዱም ጋር ትሬንዱንም የተወሰነ ምንድነው መስማት ጥሩ ነው። ትሬንዱንም ማየት እና የውሳኔ አንድ ግብአት ማድረግ ጥሩ ነው። ግን ለፍላጎት ያለን ቦታ ደግሞ ትንሽ ከፍ ብናድርገው ደስ ይለኛል። በጣም ጥሩ፣ በጣም መልካም። እስካሁን ያነሳናቸው ጥያቄዎች ከትምህርት ዘርፉ ጋር የተያያዙ ደግሞ ተማሪዎች ሊያዩዋቸው እንደው ትኩረት ሊሰጧቸው የሚገቡ ሀሳቦች ነበር ስናይ ነበር። አሁን ደግሞ ትንሽ ጠቅላላ ይወጣሉ ጀነራል እንደሆኑ ግን በጣም በትምህርት ህይወታችን ጠቃሚ ናቸው ብዬ የማስባቸው አንዳንድ ኤሌመንት እነሱ ጥያቄዎች ለመጠየቅ እሞክራለሁ። የመጀመሪያው እንግዲህ ያው 98-99% ኢትዮጵያዊ አማኝ ነው ይባላል። እውነትም አማኝ ነው እና ጥያቄውን አጠር ለማድረግ በአንተ የትምህርት ጆርኒ እምነት ወይም ደግሞ ከእግዚአብሔር ጋር ያለህ ግንኙነት እንዴት ነው የጠቀመኝ ብለህ ታስባለህ? በትምህርት በስራህ እንዴት ነው ተማሪዎች ብዙ ጊዜ ወደ አስኳሉ ትምህርት ስናተኩር ይሄኛው ወይ ቀልሎ ይታየናል ወይ ደግሞ አላስፈላጊ መስሎ ይሰማናል እና አጣጥሞ ስሜት እንዴት ነው የሚቻለው? በጣም ጥሩ ነው ጥያቄ ነው እና አይ ቲንክ ፌዝ ያስፈልጋል፣ እምነት ያስፈልጋል። የሃይማኖት እኛ እንዳልነው በቁስ ቁስ ላይ ኢንትረስትድ መሆን ምናምን ስንል ነበር እንጂ ቅድም ደግሞ ሰዎች እንደመሆናችንም ስፒሪቹዋል እንደመሆናችንም ከእምነታችንም ጋር ከአምላካችን ጋር ያለው ግንኙነት በጣም አስፈላጊ ነው ብዬ አስባለሁ። እሱ ከሌላ አይ ቲንክ የህይወት ትልቁ ፐርፐዝ ግብ የሚሉት ነገሮች ራሱ የተወሰነ ሊያወዛግቡን ይችላሉ። በተለይ እነሱ የሚታወቁት ምናልባት ሃይ ስኩል ላይ ምናምን ላይሆን ይችላል። ትንሽ እንደዚህ ኮሌጅ ገብተን እየተማርን ቻሌንጆች ሲመጡ በአንድ ሳይድ ብቻ ይሄኛውን ትተን ወደዚህ ዞር አድርገን ወደ ትምህርት ብቻ ከገባን አይ ቲንክ ከባድ ነው የሚሆነው እና እኔ በእምነት አይ ቲንክ ትልቅ ጥንካሬ አለ ብዬ ነው የማምነው። ስትሬንግዝ አለ እና የአልቲሜት የሆነውን ፐርፐዝን እንደገና ደግሞ
ለችግሮች እሱ ሲኖሩ እንዴት እንደምታስታርቅ ብዙ ነገር እንትን ይላል እና አይ ቲንክ ተማሪዎች ይህን ሁሌ ልብ ቢሉት ደስ የሚል አይነት ይሆናል። ሁሉም ከልምዴ እኔም ከልምዴ ልናገር የምችለው ተመሳሳይ ነገር ነው እና ማሰብ እንዳለብን ስለተሰማኝ ነው እና መዘጋጀትም እንዳለብን ወደ ዩኒቨርሲቲ ስንገባ በእርግጥ አገር ቤት የተለያዩ የእምነት ተቋማት የተለያዩ ድጋፎችን ያደርጋሉ በዩኒቨርሲቲዎችም ውስጥ ሆነው እና ተማሪዎቹ በተቻላቸው መጠን ይቀላቀላሉ እንደዚህ አይነት ማህበራትን። ግን ደግሞ በጣም ደግሞ በሳይንሱ ወይም ደግሞ በትምህርቱ ዓለም ብቻ የሚዋኝ ሰው ያጣው ነገር ያለ አይመስለውም። እንዲሁም እንደ ሎጂካሊ ለማሰብ ሎጂካሊ ሪዝን አውት አድርጎ ራሱ እንደዚህ አይነት ሀሳቦችን የማግለል እንትን አለ እና ልክ ስላልሆነ እንድናስብበት ነው። እሱ ላይ ለመጨመር እንዲሁም እናንተ ጋር ብዙ ጊዜ እንገናኛለን እናወራለን እና እኔ እንዲሁም ያው ያን ያህል በተለይ በእምነቱ ሳይድ ጠንካራ አይደለሁም እና ያው ግን ሁለቱንም ማስኬድ እናንተም ጋር አብረን ላይክ ስንውል እንደምናወራው አንተ አሁን ላይክ አንተን ሳይድ ጀስት በሁለቱም ሳይድ በጣም ጥሩ እየተንቀሳቀስክ ነው እና ኢቨን እዚህ ራሱ እንደዚህ መጀመሪያ ራሱ በጣም ትልቅ ስራ ነው እና ግን እዛኛውን ደግሞ እንትን ሳታደርግ ላይ ከዲሲፕሊን ጋር የሚገናኝ ነገር አለው። እሱንም አስኪዶ በሁለቱም ሳይድ ጥሩ መሄድ አይ ቲንክ ሞር ላይ በጣም ትልቅ የሆነውን የላይፍን ደግሞ የህይወትን እሱ ስለሆነ ትልቁና እሱን ሞር ሚኒንግፉል ያደርገዋል ብዬ አስባለሁ። በጣም እናመሰግናለን። ከዚህ ጋር የይዤ የቻናላችን ስም እምታ የሚል ስያሜን የሰጠ ነው። ምህጻረ ቃል ነው። እምነት ነው። ም ደግሞ ምግባር ነው ዲሲፕሊን፣ ታ ደግሞ ታሪክ ነው እና እምነት ፌዝ፣ ምግባር ዲሲፕሊን ኤንድ ሂስትሪ ታሪክ ብለን እነዚህ ሶስቱን ነጥቦች በጣም ሊገነቡን ይችላሉ። በዚህ ዓለም ስንኖር በጣም የተሻለ ኑሮ እንድንኖር እና ስኬታማ እንድንሆን በጣም ይጠቅሙናል ብለን ያሰብናቸው እነዚህ ሶስት ሀሳቦች ላይ ያጠነጠኑ ኮንቴንቶችን ነው የምንሰራው እና ይህም ኢንተርቪው የእሱ አካል ነው እና ምን ታስባለህ ስለ እነዚህ ሶስቱ ነገሮች? ትውልዱ እያሉ ማውራት ብዙ ደስ አይለኝም። ምክንያቱም ሁሉም ትውልድ ሁሌ ተወቅሷል። ግን ስለሱም ብዙ ማውራት ያለብን አይመስለኝም። ግን እኛ አንተ ከምታየው ችግር ሊሆን ይችላል፣ በወጣቶች ዘንድ ካለው የማንነት ማጣት ሊሆን ይችላል፣ አይደንቲቲ ክራይሲስ የሚመስል ነገር አለ። እነሱን ከመፍታት አንጻር እነዚህ ሶስት ነገሮች እንዴት ይጠቅማሉ ብለህ ታስባለህ? አንተስ እንዴት ተጠቅመባቸዋል? እምነት፣ ምግባር፣ ታሪክ በጣም ጥሩ ስም ነው። እምነት ያው ቅድም እንዳነሳ ነው አያይዘን እምነት፣ ምግባር፣ ታሪክ ሶስቱም የሚያስፈልጉ ነገሮች ናቸው እና እምነትን ለመዳሰስ ሞክረናል። ያው እዚህ ጋር ላይክ ማንሳት የሚፈልገው ፖይንት እንደ ሀገር ታሪክ አለን፣ እንደ ሰው ግሎባል የሆነ ታሪክም አለን እና እሱን ባልረሳ መልኩ ግን እምነታችን ሞር የሆነ ኢንዲቪጁዋሊስቲክ የሆነም አፕሮች ያስፈልጋል ብዬ አስባለሁ። ራስ ላይክ እውነት ነው በግሩፕ ነው በሶሳይቲ ውስጥ ነው የምንኖረው፣ ግን ደግሞ ፐርሰናል የሆነ ሪስፖንሲቢሊቲ አሁን ቅድም ያነሳው ሳይኮሎጂስትም ከሱም የሰማቸው የተማርኳቸው ብዙ ነገሮች አሉ እና የራሳችን እምነታችን ምንድን ነው የሚለውም ካንሽሱን ማወቅ አለ ላይክ እንደ ጀስት አሁን ለምሳሌ በተለይ እዚህ ኮሪያ እንደምንኖር ሰዎች ድሮ ኢትዮጵያ ሁሉም ሰው ተመሳሳይ እምነት አለው፣ የተወሰነ የምንመሳሰል ሰዎች ነን እና ላይክ ብዙ ኢፈርት ላይጠይቅ ይችላል አብሮ መሄድ ማድረግ ምናምን። ግን እዚህ ስትሆን በዙሪያ ያለው የተወሰነ የተለየ ሲሆን ራስን ምንድነው አንተን እምነትንም ያዳብርልህ። ለምሳሌ ምንድነው ስትል የራስ የሆነ ኮንሽስ ሆነ የምታምነው ነገር አውቀህ ያለውን እሱን የማዳበር ነገር ያስፈልጋል። ዲሲፕሊንም ያስፈልጋል። እውነት ነው። ምግባር ያነሳ ነው። እዚህ በተለይ ኮሪያኖችን አሁን የእነሱን ማንሳት እንችላለን። እንዴት ዲሲፕሊን ነው ሀገራቸው እንዳሳደጉ ምናምን እና ያው ሀገራችን ምናምን ያለው ትንሽ ችግሩ የተወሰበሰበ ስለሚሆን ዝም ብለን እንደዚህ በቀላሉ የምናወራው ነገር ባይሆንም ግን ያው ማንሳት የምንችለው
የራሳችን ኃላፊነት በተሰማው መልኩ ወይም ደግሞ ዲሲፕሊን ሆነን እንደዚህ ምግባር ኖሮን ከተንቀሳቀስ የሆነ ሞር የራሳችን የሆነ ኃላፊነት መውሰድ በጣም ትልቅ ሚና ይጫወታል ብዬ አስባለሁ ለእድገታችን ለግሮዛችን እና ከዛ በተጨማሪ ያው እንዳልከው ታሪክን ያላወቀ ትውልድ ከባድ ነው የሚሆነውና ታሪክን ማወቅ ያው እንደዚህ ያው ስናወራ የራሳችን ድክመት ሊኖር ይችላል ግን እንደ አይዲያዎቹ ግን ኦብጀክቲቭሊ እውነት ናቸው የሚለውን ነገር ግን ማወቅ እንችላለን እሱ ነገሮች እና ጥሩ ነው እና ያው በእኔም ፐርሰናሊ የራሴን ጥራለሁ በተለይ እዚህ ከመጣሁ በኋላ ጓደኞችን ይቀየራሉ ሞር ኢንተርናሽናል የሆነ ነገሮችን ትሰማለህ ኤክስፖዝድ ትሆናለህ እንዳጠቃላይ እና ራስ ላይ የራስን አይደንቲቲ ማወቅ የራስን አይደንቲቲ ይዞ መሄድ እንደገና ደግሞ እንዳልከው ፐርሰናሊ ራስን ለማሳደግ መጣር ችግሮችን ቢኖሩን እሱን ተቋቁሞ ግን ሪስፖንሲቢሊቲ እና ዲሲፕሊን ካለ ያ እሱን ከፍ ማድረግ እንችላለን እና ያው እሱን ይዛችሁ መንቀሳቀሳችሁ ጥሩ ነው ይመስለኛል እናንተ በዚህ ስም ላይክ ቻናላችሁ በጣም ጥሩ ደስ ይላል እናመሰግናለን እንግዲህ ደግሞ እዚህ ኮሪያ መተን ደግሞ የነበሩን ደግሞ እስኪ ኤክስፒሪየንስ ደግሞ ትንሽ እንቃኝ በሚል ደግሞ ምክንያቱም ይጠቅማል ብዙ እነዚህ የእኛ ምልከታ ቀላል አይደለም እዚህ መተን ስለለመድ ነው ብዙ ነገር ቀላል መስማት እንጂ እንዲህ ነው እንዴ ራሱ ሊያስብል ይችላል ተመልካች ዘንድ እና የመጀመሪያ ጥያቄ ማድረገው በዛ ረገድ ኮሪያ ውስጥ ተማሪዎች የትኛውም ሳይንቲፊክ ነገር ስፔስ ሳይንስ የሚሆን ባዮሎጂ ምንም ይሆን በራሳቸው ቋንቋ ነው የሚማሩት ሁሉንም ነገር ማለት ነው እያንዳንዱም ሳይንቲፊክ የሆነ ተር በኮሪያኛ ተተርጉሞ መጽሐፎች ተተርጉሞ ላይብረሪው እንደውም እንግሊዝኛ መጽሐፍ ለማግኘት እስከሚያዳግት ነው እና ስትመለከታቸው ኮሪያን ተማሪዎችን በምን መልኩ ረድቷቸዋል ብለህ ታስባለህ? ይህ የትምህርት አሰጣጥ ዘዴ በምን መልኩ ረድቷቸዋል ብለህ ታስባለህ? ያ በጣም ጥሩ ፖይንት ነው ያነሳው። አይ ቲንክ የራሳቸው የሆነ ስሜት እንዲሰማቸው ያደርጋቸው ይመስለኛል። ልክ ነው እንዳልከው አሁን እኛ በእንግሊዝኛ ብቻ የምናውቃቸው በአማርኛ የማናውቃቸውን ቃላቶች ኮሪያኛ ግን ሁሉም አሁን በእኛ ፐርስፔክቲቭ ስታየው ያስቸግራል። እነሱን ቃላቶች ተምሮ እነሱን ቃላቶች አውቆ እነሱ ጋር ኮሚኒኬት ማድረግ ቢያስቸግርም ለእነሱ ግን የራሳቸው የሆነ ስሜት ሳይንሱ የራሳቸው ከባህላቸው ጋር ምንድነው የሚባለው የተቆራኘ አይነት ስሜት እንዲሰማቸው ያደርጋቸው ይመስለኛል። በዛ ምክንያት የራሳቸውን የሆነ የሳይንቲፊክ ላይክ ኢንስቲትዩሽኖች ኑሯቸው ከእነሱም ተነስተው ደግሞ ካምፓኒዎቻቸውን እያሳደጉ የመጡበት ይመስለኛል እና ከእሱ አንጻር እውነት ነው ያስፈልጋል ሳይንሱን ከባህላችን ጋር የሌላ የውጭ አይነት ነገር የባዕድ አይነት ነገር እንትን እንዳይሰማና የራስ የሆነ ነገር እንዲሰማ ስለሚያደርግ አይ ቲንክ እሱ ተሞክሮ በጣም ጥሩ ተሞክሮ ይመስለኛል። ግን በዚሁ አያይዘው ላለማንሳት እኔ ኔጌቲቭ ሳይድም አለው ብዬ አስባለሁ። የተወሰነ እነሱ ትንሽ ሊሚት ያደርገዋል ፎከስና ሁሉንም ነገር ደግሞ በጣም ሞር ላይ የሚመጡትን ከትሬንዶቹ የሚመጡትን ነገር ሁሉ በራስ ቋንቋ ነው እና እያልክ ከሄድክ ኮሚኒኬሽን ትንሽ አይከብድም ወይ? እና አሁን ለምሳሌ ስታዘብ ኮሪያኖች የሚያነቧቸው መጽሐፎች ምናምን አብዛኞቹ በኮሪያኛ እንትን ያሉ ናቸው። እኛ ኢትዮጵያ ስንል በአማርኛ እንዲሁም ብዙ መጽሐፍቶች ላይኖሩ ይችላሉ፣ ግን በአማርኛም እናነባለን። በእንግሊዝኛም ደግሞ ስናነብ ለመረዳትም አይከብደንም። የተወሰነ እንትን አለ፣ እሱ አድቫንቴጅ አለው እና የራስን እንትን ላለማጥመድ ደግሞ ሁሉንም ነገር እንትን ብለን ትሬንዱ በሄደ ቁጥር አብዛኛው ነገሮች አሁን ስናያቸው ሊዘም በተለይ የሚመጡት አሁን ስሞችን ከኤአይ ምናምን ጀምሮ በአማርኛ እየተረጎሙ ነው። እነዚህ ትልልቅ ፊልዶች መተርጎማቸውም ጥሩ ነው ብዬ አስባለሁ። ግን ደግሞ ዲቴይሎች አሉ ስንገባና እነሱን ሁሉ እየቀየርክ ከሄድክ ትልቅ ስራም ሊሆን ይችላል ብዬ አስባለሁ። ቀድሞውን ካቻፕ ያደረገ ለምሳሌ አሁን ቀድሞ ካቻፕ ያደረገ ሰው ኦኬ በዛ በአማርኛ ተርጎሞ እንደዚህ ሲሆን በፖዚቲቭም ሳይድ ቢኖረው ግን ላይክ ሊሚት ሊያደርገው ይችላል የሚል እይታ አለኝ እና ግን መጀመሪያ ያነሳነው የራስ የሆነ አይነት ስሜት ስለሚፈጥር የሆነ ሌቭል አለው ብዬ ነው የሆነ ኦፕቲመም ሌቭሉን መፈለግ እሱ ጥሩ ይመስለኛል ብዬ አስባለሁ። በጣም ትልቅ ሀሳብ ነው ያነሳው ኦፕቲመም ሌቭል የሚለው
እንደውም በዚህ አጋጣሚ አዲስ አበባ ዩኒቨርሲቲ የተሞከሩ ነገሮች እንደነበሩ ሃይስኩል እያለን የአዲስ አበባ ዩኒቨርሲቲ የሚያስተምር መምህር ማትስ መምህራችን ይነግረን ነበር እና እንደው በዚሁ አክሰለሬሽን ሽምጠጣ እየተባለ ተሞክሮ ነበረ በእውነቱ እና ለምን እንደተቋረጠ ያው ብቻ ወይም ደግሞ ለምን ወደፊት እንዳልመጣ ባናውቅም ግን ከህፃንነት ጀምሮ ቢሰራበት ከዛ ደግሞ እንዳልከው ደግሞ ተገንጥለን ደግሞ ለብቻችን ምንላ እንዳንሆን ማመጣጠኑ ማመዛዘኑ በጣም ጠቃሚ ነው ብዬ አምናለሁ። ከዚህ ጋር እያይዘህ እንግዲህ እስኪ ኢትዮጵያ ውስጥ ያለ የትምህርት ስርዓት አለ። ከዚህ ደግሞ በ5 ዓመት የኮሪያ ቆይታችን እያለፍንበት ያለ የትምህርት ስርዓት አለና በአጠቃላይም ስለ ሃይስኩል እንዴት እንደሚያልፉ የመግቢያ ፈተናቸው ምን ያህል ከባድ እንደሆነ እንዴት እንደሚዘጋጁ ያለው ስትረስ በአጠቃላይ የኮሪያ የትምህርት ስርዓት በጣም የሚታወቀው በጣም ስትረስፉል በጣም አስጨናቂ እንደሆነ ሆኖ ነው በዓለም ዙሪያ የሚታወቀው። ግን ልጆቹ በደንብ እንደሚሰሩ ይታወቃል በዚህ ትምህርት ስርዓት የሚያልፉና በጥቅሉ ያለህ ምልከታ ከኛ ጋር እያነጻጸርክ እንዲሁም በአጠቃላይ ካለ ምልከታ ጋር እያነጻጸርክ ብትነግረን እስኪ የትምህርት ስርዓታቸው። ስለ ትምህርት ስርዓቱ ካነሳን የተወሰኑ ልዩነቶች አሉ ከኢትዮጵያው እና ከዚህ የኮሪያው ማለት ነው። ኢትዮጵያ ሃይስኩል ስንማር እዚህ ሃይስኩል እንደምንሰማው ባናልፍበትም እንደምንሰማው ያን ያህል በጣም ታፍ ነው የምንለው አይነት አይደለም እና ሁሉም ሰው ኢንጆይ እያደረገ ያው ቅዳሜዎች የተወሰኑ ሪላክስ እያደረገ ምናምን ይጨርስና ይፈተናል። ከዛ ወደ ግቢ ይገባል። የኮሪያን ግን በጣም ታፍ ነው። እኔ ስሰማ ቪዲዮዎችን በደንብ አያለሁ አልፎ አልፎ እና ታፍ እንደሆነ የኢቫሉዌሽን ሲስተሙ ተማሪዎቹ በጣም ኮምፒተንት ስለሆኑ በጣም ተፎካካሪ ስለሆኑ ደጋግሞ አንብበው እንዲሁም አንዳንድ ጊዜ አንድ የተወሰነ ማለት ነጥባቸው እኮ በጣም ከፍተኛ ነው፣ ግን ለሆነ ዩኒቨርሲቲ አያስገባንም ብለው ካሰቡ ደግሞ አመቱን ሙሉ እንደዛ አንብበው እንደገና የሚፈተኑበት ምናምን ኬዞች አሉና እሱን ስታዩ በጣም ታፍ ነው አንደኛ እዚህ ሀገር ያለው ሁኔታ እና እንዲሁም እነሱ ይላሉ ከሃይስኩል ይልቅ ዩኒቨርሲቲ በጣም ሪላክስድ ነው ይላሉ እና እሱ የእነሱ የመልቀቂያ ፈተናቸውን ተፈትነው ጥሩ ዩኒቨርሲቲ ከገቡ በኋላ እንትን ነው እነሱ ብዙ እንደ ሪላክስ ያደርጋሉ እና በፊት እንዳነበቡት አያነበቡም። ግን እንደዛም ሆኖ እኔ አሁን ያየሁት እኔ ደግሞ ከሃይስኩል ወደ እነሱ ዩኒቨርሲቲ አሁን ስገባኝ አንተም ተመሳሳይ ትንሽ ቻሌንጂንግ ነው ስቲል ላይክ እነሱ ያን ያለ ቃል ያነበቡ ራሱ እኛ በደንብ ማንበብ ነበረብን ድሮ ከምናነበው መጠን አንጻርና እሱኛው ስታየው የተወሰነ እንትን እንደሆነ ታፍ እንደሆነ ማየት እንችላለን። ግን በጥሩ ሳይድ በጣም የምናየው ምንድነው በትምህርት ሲስተሙ እምነት አላቸው፣ ፌዝ አላቸው። የሆነ አንድ ተማሪ 12ኛ ክፍል ጨርሶ የጥሩ ዩኒቨርሲቲ ከገባ ሰለብሬት ያደርጋሉ በደንብ። እኛ ሀገር ላይ ያው ጥሩ ዩኒቨርሲቲ መግባት ይበረታታል፣ በትምህርቱ መበርታት ይበረታታል። ግን አንዳንዴ የወደፊት ፓዞች ምንድን ናቸው፣ ወደፊት ምንድነው በትምህርት አልፎ የሚሰራው በሌላ አማራጭ የለም ወይ የተሻለ ምናምን የሚል እንትን አለ። እነሱ ሁኔታዎች አሉና ኮሪያ ላይ የማየው ግን በትምህርት ሲስተሙ ያላቸው ጠንካራ እምነት የተሻለ ዩኒቨርሲቲ ለመግባት እንዲያበረታቸው አድርጓቸው ከዛም በኋላ ደግሞ የተሻለ ካምፓኒ ለመግባት ያው በእርግጥ የኮሪያን ፓዙ ትንሽ ሊሚትድ የሆነ ይመስለኛል ሳስበው ሞር ወደ ራሳቸው ኢንተርፕረነር ምናምን ሳይድ ከመሄድ ይልቅ በጥሩ የሆኑ ካምፓኒዎች መግባት ወይም ደግሞ በአካዳሚያ እስከ ፕሮፌሰር ድረስ ጥሩ የመማር ደስ አይነት እንትን ፍላጎት አይነት ነገር አላቸውና ግን እሱን ያመጣው ነገር ምንድነው ትምህርት ሲስተሙ በጣም ጠንካራ ከመሆኑ የተነሳ ያምኑታል በደንብ። ከዛም ውጭ ደግሞ በጣም ኤፊሽንሲ ላይ ትኩረት አድርገው ይሰራሉ። በአጭር ሰዓት ውስጥ ወይ ማንበብም ሊሆን ይችላል መስራትም ወይ በስራም ዓለም ላይ የሚነሳ ነው። የሆነ ኤፊሽንት የሆነ ሲስተም ስላላቸው ይመስለኛል ሞር ውጤታማ አይነት ሲስተም ዘርግተዋል ብዬ አስባለሁ። ምን እንኳን ቅድም እንዳነሳ ነው ስትረስ ኢንሳይድ ቢኖረው ማለት ነው። በጣም መልካም። አሁን ደግሞ ትሬንዲንግ ከሆነ ደግሞ ወቅታዊ የሆነ ከሆነ ርዕሰ ጉዳይ ጋር ለመወያየት ያክል ኤአይ በየትኛውም ፊልድ ላይ አሁን ልናመጣው የምንችለው ነገር አይደለም።
አንድ የራሱን የቻለ ኢንዱስትሪያል ሪቮሉሽን ነው፣ ኢንዱስትሪያል አብዮት ነው ብለው እንደውም አሁን ፎርዝ ኢንዱስትሪያል ሪቮሉሽን ብለው ኤአይ ስለ ኤአይ እና ስለ ባዮቴክ ብዙ የሚወራው እና እስኪ ኤአይን እንዴት ነው ተማሪዎች ሊጠቀሙ የሚችሉት? እንዴት ነው መጠቀም ሲያለባቸው የሚለውን እስኪ ያን ያህል ያለን ግንኙነት ከኛ የተሻሉ የኮምፒውተር ሳይንስ ምናምን ሜጀር ላይ ያሉ ሰዎች በጣም የቀረቡ ቢሆንም ግን እኛም ስቲል ኢንጂነሪንግን ከፊልድም ጋር አያይዘን የግድ ነው ኤአይ ከፊልድም ጋር ባይሆን ኢቭን ላይክ በዴይ ቱ ዴይ ላይፍ የሆኑ ነገሮችን ለማከናወን በጣም ጥሩ ነው እና በእኛ ፊልድ በሜካኒካል ኢንጂነሪንግ ካየነው ኤአይ አይ ቲንክ ጥሩ ፕሮግረስ እያሳየ ይመስለኛል። እኔ ሳስበው ብዙ ነገሮችን ድሮ ከሚሰሩበት ነገሮች ኦቶሜትድ ሆነው የተወሰኑ ነገሮችን ብዙ ዴታዎች የሚኖሩ ነገሮችን ሰብስበው የተሻሉ ዲዛይኒንግ ምናምን እነሱ ሁኔታዎች ላይ እየሰራ ያለ ይመስለኛል እና ምናልባት የኛ ፊልድ አንዳንድ ነገሮችን ዝም ብለን ኮንትሮል የምናደርጋቸው ነገሮች አሉና ብዙ ኤአይ ነክ ባልሆነ መልኩ የምንሰራቸው ነገሮች አሉ። አሁን ኤአይ ከላንጉጅ ሞዴሉ በጣም ታዋቂ ሆኖ በሌላ ፊልድ ላይ እያደገ ቢሆንም ላንጉጅ ሞዴሉ ታዋቂ ሆኖ ግን ሜካኒካል ኢንጂነሪንግ ላይ እኔ ሳስበው ምናልባት ወደፊት ሞር በጣም እያደገ የሚመጣ ይመስለኛል። አሁንም እያደገ ያለ ቢሆንም ማለት ነው። ግን እኔ አሁን ሞር ፎከስ አድርግበት የነበረው ፊልድ ላይ ያን ያህል ኤአይ ብዙ እንትን አልነበርኩም እና ግን ወደፊት ላይ የሚመጡ ተማሪዎች በተለይ ሜካኒካል ኢንጂነሪንግ ያላደረጉ ተማሪዎች እሱ ላይ በጣም ትኩረታቸውን ቢያደርጉ አሪፍ ነው ብዬ አስባለሁ። ያው እንደ አንድ ቱል ሁሉም ፊልድ ላይ ምክንያቱም ዞሮ ዳታን ፕሮሰስ አድርጎ ያው ሰው ሰራሽ የሆነ ኢንተለጀንስ ነው ብቻ ያው ኢንፑት ዳታው ሁሉም ፊልድ ላይ ስላለ እሱን ኢንተርፕሬት ለማድረግ ሊሆን ይችላል፣ እንዲሁም ደግሞ እሱን ፕሮሰስ አድርገው የሆነ ውጤት ለማምጣት ሊሆን ይችላል። ዞሮ በሁሉም ፊልድ ላይ አለ እና ለዛ ነው ያነሳው። አያይዤ ግን አሁን ቻትጂፒቲ አለ፣ ሌሎችም እነዚህ ላርጅ ለርኒንግ ሞዴልስ የሚባሉት አሉ እና ተማሪዎች ብዙ አሳይመንቶች ይኖረናል፣ ብዙ ፕሮጀክቶች ይኖሩናል። አሁን ላይ እኛ ባለን ግንዛቤ እነዚህ ኤአይ ኤጀንቶች በጣም ስማርት ናቸው፣ ብዙ ኢንፎርሜሽን አለ፣ ብዙ መረጃ ናቸው እና እነሱን አለመጠቀም እንደ አንድ ድካም ነው የሚታየው። ግን ስንጠቀም የቱ ጋር ቀይ መስመሩን ማስመር ያለብን? ምክንያቱም እኛንም ደግሞ በጣም እያሰነፈ እንዳይሄድ ደግሞ የተሻለን ደግሞ ውጤት እንድናመጣ እንደ አንድ መሳሪያ እንዴት ማስማምተን መጠቀም የምንችለው ብለህ ታስባለህ? በጣም ጥሩ ነጥብ ነው እና ኤአይ ልክ ነው፣ እኔም እጠቀማለሁ በተወሰነ ሌቭል ማለት ነው እና ኤአይ ቻትጂፒቲ እንዳነሳቸው እነዚህ ላንጉጅ ሞዴሎች ያንተ ያወቅከውን ነገር ያብራሩልሃል አንደኛ። ከዛም በተጨማሪ ደግሞ ሞር ላይክ ብዙ ስቴፖችን የሚያስፈልጉ የነበሩ ነገሮችን በተቀላጠፈ መልኩ ለማከናወን ብዙ ይጠቅማሉ እና አይ ቲንክ ኤክስፕሎር ለማድረግ ሞር ላይክ ድሮ መምህራን ከሌሉ ጥያቄ ላይ መለሱልን የሚችሉ ነገሮችን አሁን በቀላሉ ላንጉጅ ሞዴሎች እነሱ ኢንተራክት በማድረግ እንትን ማለት መመለስ እንችላለን። ግን ከኔም ልምድ ሳየው እኔም ልምድ ከመጠቀም እነዚህን ኤአይ ሞዴሎች የተወሰነ የእነሱን ስትሬንግዛቸውን ነው ዊክነሳቸውን ማወቅ ያስፈልጋል ብዬ አስባለሁ። የሆነ ቦታ ላይ ደግሞ ዝም ብለህ አምነሃቸው የምትከተለው ሳይሆን በራስንም ደግሞ የተወሰነ በጎን የተማርከውን ሞር ላይክ አንደርስታንድ አድርገህ እነሱን ጋር እያመዛዘንክ እያየህ እነሱም በጣም ጠንካራ በሆኑበት ነገሮች ላይ አሁን ይህ ኤአይን ብቻ ሳይሆን ማንኛውም ቴክኖሎጂካል ሪቮሉሽን ሲመጣ ድሮ በትልቅ ጉልበት ሊሆን ይችላል ወይም በብዙ ሰዓት የሚሰሩ ነገሮችን በቀልጣፋ ሁኔታ ያሰራል እና ኤአይንም እንደዛው ብንጠቀመው
ስትሬንግዙን እና ዊክነሱን ራሳችን አይተን እስከዛ ጥሩ በሆነው ሳይድ በቻልነው መልኩ ኤክስፕሎር ለማድረግ እና ብዙ ነገሮችን ለመረዳት የምንጠቀመው ግን ደግሞ ትረስት ስናደርገው ደግሞ ሪዛልቶችን ጀነሬት ስናደርግ ሊሆን ይችላል። እነሱ ነገሮች ላይ ደግሞ የተወሰነ ጥንቃቄ ብንወስድ አይ ቲንክ መልካም ይመስለኛል። በጣም ልክ ይመስለኛል ያነሳው ሀሳብ። እንግዲህ እስኪ ደግሞ ወደ አካዳሚክሱ ወይም ደግሞ ወደ ትምህርቱ እንመለስና እስኪ ስታድግ ሮል ሞዴል የነበረ ሰው ነበረ ወይ? በፊልድ ሊሆን ይችላል፣ አጠቃላይ በትምህርት በነበረ ጉዞ እንደ ሮል ሞዴል የምታየው ሰው ነበረ? አብነት የሆነ ሰው ወይ ነበረ? እና ደግሞ ጠቅሞሃል ሰው እንደዚህ አይነት ፊልም መኖሩ ጠቅሞሃል ሰው? ያ ሮል ሞዴል ምናልባት እኔ ሮል ሞዴል ያው እንደ ዲፋይን እንደምናደርግበት ሁኔታ ሊለያይ ይችላል። እኔ ሮል ሞዴሎች አንድ ሰው ዝም ብዬ ሳይሆን በየአስፔክት በየኤሪያው ኦኬ በዚህ ኤሪያ ይሄ ሰው በጣም ጥሩ ኮምፒተንት ከሆነ ኦኬ እሱ ሮል ሞዴል ይሆናል አይነት ወይም ደግሞ እኔ ሞር ምንድነው አድማየር አድርገዋለሁ አደንቀዋለሁ እና ኦኬ እሱ ያደረገውን ነገሮች ለመማር አንድን ሰው ካደነቀው ምንድነው የሚባለው በሳይኮሎጂ አንድን ሰው ካደነቀው እሱ ያደነቅበት ኤሪያ ላይ እነሱን ለመከተል የተወሰነ ነገር ትሞክራለህ በራስህ እና በየኤሪያው ብዙ ማደንቃቸው ሰዎች ነበሩና አሁን ከሀገራችን ለምሳሌ ቅጣው እጅጉ ምናምን ታሪክ ስንሰማ ነበርና ይሄ ሮል ሞዴል የሚባለው ኮንሰፕት እኔ በጣም ጥሩ ነው ብዬ አስባለሁ። የሰዎችን ታሪክ ከአንተ የቀደሙ ሰዎችን ታሪክ ታነብና እነሱ ታሪኮች እንዴት ነው ወይ ቻሌንጂንግ የሆነ ነገር አሳልፈው ሊሆን ይችላል ወይም ደግሞ ክሬቲቭ በሆነ መልኩ የሆነ ነገር ፈጥረው ሊሆን ይችላል እና እንዴት ነው እዛ የደረሱት የሚለውን ታሪካቸውን ካየህ በኋላ ስታደንቀው ጀስት ናቹራሊ ስታደንቃቸው የሆነ የሮል ሞዴል አይነት እንትን ሚና ይጫወታሉ በዛ ስፔሲፊክ ኤሪያውን ቢሆን ማለት ነው። እውነት ነው። በላይፍ ላይ ደግሞ አሁን ለምሳሌ ከፊልድ ወጣ ብለህ የቤተሰቦችን እያየ ስለሆነ የተወሰነ ሮል ሞዴል የምታደርጋቸው ነገሮች ይኖራሉ። በፊልድህም ላይ ደግሞ ቅድም እንዳነሷቸው ኢቨን አሁን ለምሳሌ እኔ ሳስበው ኢቨን አሁን ኢንትረስትድ በሆንኩበት በኳስ ተጫዋቾች ላይ ለምሳሌ አሁን ሜሲን ሮናልዶን ስናይ አሁን ሜሲን አይቼ ኮምፒተንሱን አይና እሱን አደንቃለሁ። ምናልባት ሮል ሞዴል ነው ላልል እችላለሁ፣ ግን ኮምፒተንሱን ስታይ ኦኬ እንደሱ ኮምፒተንት መሆን ጥሩ ሪዋርዲንግ ነው ወይም ደግሞ በህይወት ጥሩ ነገር ላይ ያደርሳል የሚለው ነገር ዝም ብለህ ሰብኮንሽየስሊ ቢሆን እንትን እያልከው ትሄዳለህ እና የእነዚህን ታሪክ አይተህ ወይም ደግሞ የእነዚህን ትልልቅ ነገር ያሳኩ ሰዎችን ታሪካቸውን ስቶሪያቸውን ፕላስ ደግሞ ያሳኩትን ነገር አይተህ እነሱን ማድነቅ መቻል አይ ቲንክ ጥሩ ነው ብዬ አስባለሁ። ጠቅሞሃል እሱ ያ ማለት የእነሱን ታሪክ ከሰማ በኋላ ጠቅሞሃል የሚለውን ኢቫሉዌት ማድረግ ሊከብድ ይችላል። ምንድን ኦኬ የት ፖይንት ላይ ነው ስፔሲፊካሊ እስኪ የት ፖይንት ላይ ነው ፊገር አውት የጠቀመኝ ብለህ ፊገር አውት ለማድረግ ሊከብድ ይችላል። ግን ዝም ብለህ ስታየው ሰብኮንሽየስሊ ኦኬ አንድ ሰው በዚህ ለምሳሌ ቅጣው እጅጉ እንደዚህ ተምሮ ይሄ ደረጃ ደርሷል፣ ኦኬ እንደዛ ከሆነ እኔም ብማር ደርሳለሁ የሚለውን ነገር ታስብና እሱ ሎንግ ተርም ፕሮሰስ ነው አይደለ? በብዙ ጊዜ ሂደት የሚመጣ ነገር ስለሆነ በቀን ተቀን ወይም ስታጠናም ሊሆን ይችላል እያሰብከውን ባታጠናው ወይም እንትን ባትለው ግን አይዲያው ይኖርሃል ከበስተጀርባ እና እሱ የተወሰነ ይገፋሃል ብዬ አስባለሁ። የተሻለ ሰው እንድትሆን ወይም በፊልድህ የተሻለ ነገር እንድታደርግ እንድታሳካ ማለት ነው። በጣም አመሰግናለሁ። አሁን ደግሞ ሜካኒካል ኢንጂነሪንግ እንደተማርክ እንግዲህ ነግረህናል፣ ስለዘርፉ ብዙ ነገር ነግረህናል። ጥቅሙ የፊልዱ አንተ እነዚህ ጥቅሞቹ ናቸው የዚህ ፊልድ ወይም ፖዚቲቭ አዎንታዊ ጎኖቹ ናቸው፣ እነዚህ ደግሞ አሉታዊ ጎኖቹ ናቸው ብለህ እንዲህ ብታወራ ድረስ ማንኛውም ፊልድ ጥሩ ጎን እና መጥፎ ጎን ይኖረዋል። አሁን ሜካኒካል ኢንጂነሪንግ ያው ደግሞ እንደየሰው ደግሞ ሊለያይ ይችላል። ኦብጀክቲቭሊ የሆነ መጥፎ ጥሩ ሳይድ እንደሚኖረው ደግሞ ሰብጀክቲቭሊ እንደየሰው ጥሩ ሳይድ መጥፎ ሳይድ ይኖራል እና ለእኔ አሁን ጥሩ ሳይዱ ስላመዘነብኝ ነው የገባሁት። ግን ዝም ብለህ ኦብጀክቲቭሊ ስታየው ሜካኒካል ኢንጂነሪንግ ጥሩ ሳይድ ከጀመርክ የምታየው ነገር በጣም ዓለም አቀፋዊ ነው ልበል ወይም ምንድነው
ቨርሳቲል የሚባለው ብዙ ነገሮች ላይ የሚተገበር ነው። የምታየው ላይ በየቀን ተቀን ህይወትህ ስታይ ከዚህ የምታያቸው ዲቫይሶች የሚንቀሳቀስ ስለሆነ ልክ ቅድም ላለ የሚንቀሳቀስ ነገር ከሆነ ሜካኒካል ኢንጂነሪንግ ነው። በኤሌክትሪካል እና በኦፕቲክስ ነገሮች ውጭ ከነሱ ውጭ ማለት ነው። ከዛ ውጭ ደግሞ ተርሞዳይናሚክስ ወይም ፍሉድ የሚባለው ነገር ራሱ ወይ ሂት ትራንስፈር ዝም ብለህ ካየው ከኢንቫይሮንመንት ራሱ የዌዘር ምናምን ራሱ ስታይ ብዙ ሜካኒካል የማይገባበት ነገር የለም እና እሱን ስታይ በጣም ላይክ የሆነ ዓለም አቀፍ የሆነ በጣም ብዙ ነገሮች ላይ የሚተገበር ነገር ስለሆነ ጥሩ ነገር አለው። ከዛም ውጭ ደግሞ ለክሬቲቪቲም በጣም በር የሚከፍት አይነት ፊልድ ነው ብዬ አስባለሁ። ሁሉም ፊልድ እንደዛ ቢኖረውም እኔ ሳየው ቅድም እንዳነሳናቸው ከኤንጂን ጀምሮ እንዴት ሜካኒዝሞችን በጣም እንደዛ ኮምፕሌክስ በሆነ መልኩ አዋህደው አዋቅረው የተሻለ የሆነ የሚያስፈልገውን ሲስተም ጀነሬት እንዳደረጉ እሱን ማየት ይችላል። በመጥፎ ሳይዱ ካነሳ ነው አይ ቲንክ ትንሽ የሆነ ክላሲካል ልበል ትንሽ የድሮ ፊልድ ነገር ይመስላል የተወሰነ ነገር እና ከትሬንዱ ጋር ይሄዳል። እንዳነሳ ነው ከፕሮግራሚንግም ከኤሌክትሪካል ጋር አብሮ እየተደመረ ከትሬንዱ ጋር አብሮ ለመሄድ የሚሞክር ፊልድ ነው። ግን ብዙ ፊልዶች አሁን ስታያቸው ድሮ ዲስከቨር የተደረጉ ነገሮች ስለሆኑ ፍጥነቱ እንደ ሌሎቹ ፊልድ አይመስለኝም አይደለም ብዬ አስባለሁ። አሁን በኮምፒውተር ምናምን ያሉ ነገሮች በጣም ከዘመኑ ጋር አብረው እንትን ሲሉ የሜካኒካል የተወሰነ ምናልባት ሞር የሆነ ኦልድ ፋሽን ነገር ትንሽ ሊኖረው ይችላል ብዬ አስባለሁ። ቀጣይ ጥያቄ እንግዲህ የማደርገው ሜካኒካል ኢንጂነሪንግ የሚማሩ ተማሪዎች ከተመረቁ በኋላ ምን አይነት ስራዎችን እንደሚሰሩ በአጠቃላይ ያላቸው የስራ እድል ምን እንደሆነ ዓለም አቀፋዊ በሆነ መልኩ ሊሆን ይችላል። እንዲሁም ደግሞ ኢትዮጵያ ውስጥ ያለ መረጃ ካለ ምን አይነት ስራዎች ሊሰሩ እንደሚችሉ በተመረቁበት ዘርፍ ማለት ነው። በዚህ ትምህርት ሊመረቁ ምን ሊሰሩ ይችላሉ የሚለው እሺ፣ ያው በሜካኒካል ኢንጂነሪንግ የተማሩ ሰዎች ብዙ ፊልዶች ላይ መግባት ይችላሉ ብዬ አስባለሁ። እንደምናየው እዚህ ብዙ ካምፓኒዎች ኮሪያ ላይ እንደመኖራቸው ኮሪያ ላይ ብዙ ካምፓኒዎች አሉ ዓለም አቀፍ ላይ እንደዛው እና ብዙ ካምፓኒዎች ያው የሜካኒካል ነገር የማይነካው ነገር ቅድም እንዳነሳነው ብዙ ስለሌለ ኢቭን ኤሌክትሪካል ካምፓኒ ሆኖ ሜካኒካል ኢንጂነሮች የሚያስፈልጉባቸው የተወሰኑ ኤሪያዎች አሉና እነሱ ላይ መግባት ይችላሉ አንደኛ። ከዛ ውጭ በአካዳሚያም መቀጠል ይችላሉ። በአካዳሚያ ሪሰርች ላይ ብዙ ምናልባት ከትሬንዱ ጋር የተወሰነ እንትን ቢያደርግም ግን ከኤሌክትሪካል ከሲስተም ጋር አንድ ላይ አድርጎ ሪሰርች መስራት ስለሚቻል በእነሱ መግባት ይቻላል። ኢትዮጵያ ላይ ያለውን ሁኔታም ካየ ነው አይ ቲንክ ኢትዮጵያ የቴክኖሎጂካል በጣም እድገት የሚያስፈልጋት ሀገር እንደሆነ ብዙ ሰዎች በራሳቸው ሜካኒካል የቴክኖሎጂካል እንትን በጣም ቁልፍ ሚና ስለሚጫወት እሱ ላይ ተሰማርተው የራሳቸውን ክሬቲቭ የሚሆኑበትን መልኩ መፈለግ የሚችሉ ይመስለኛል። እንደገና ጥሩ ካምፓኒዎች ምናልባት እንደ ኮሪያም ያክል ባይሆንም እነሱ አይነት ካምፓኒዎች የሚኖሩበት ኢትዮጵያ ላይ ብዙ አሉ። እነሱ ካምፓኒዎች እነሱ ካሉ ምናልባት በገቨርንመንትም አሉ። ግን በገቨርንመንት እንትን የሚሉ ካምፓኒዎች ቢሮዎች ብንላቸው ይሻላል። እነሱ ላይ ገብተው ብዙ የሚሰሩበት እድል ይኖራል ብዬ አስባለሁ። እንደው በዚህ አጋጣሚ አሁን ስታነሳ ነው የመጣልኝና ብዙ ጊዜ እኛ ዩኒቨርሲቲዎች ውስጥ አሉ አንዳንድ በነበረኝ ቆይታ አዲስ ዩኒቨርሲቲ በነበረኝ ቆይታ ከሲኒየሮችም ከሰማሁት እንዲሁም በአጠቃላይ ካየሁትም የቲዮሪ ክላሶች ብዙ አሉ፣ ግን የትግበራ ክላሶች ኤክስፐሪመንት ክላስ የሚባሉት እነሱ ቢኖሩ ወይ በቁስ እጥረት ሊሆን ይችላል። ብቻ በጣም ብዙ ምክንያቶች አሉ ተማሪዎች የተማሩትን እንዲሞክሩ እድል የማያገኙበት እና ከዛ በተቃራኒ ደግሞ ኢትዮጵያ ውስጥ ብዙ ጋራጆች አሉ ማለት በጣም እዛው ተምረው እዛው በሙያው ተምረው እዛው ውስጥ ማለት ነው ጋራጅ ገብተው ተምረው ግን ብዙ
ነገር የሚያውቁ ብዙ ነገር የሚያስረዱ ስያሜዎቹን ራሱ በራሳቸው ስያሜ ይሰጣቸዋል ብዙዎቹ በተለይ ከመኪና ፓርት ጋር የተያያዙት እና ይህ ምን ያሳያል ማለት ከዛ ደግሞ ከዩኒቨርሲቲ ተምረን ስንወጣ ደግሞ የሚኖረን እውቀት አለ መጽሐፍ ብቻ ነው እውቀት ማለት ነው እና ይህን እንደው የፕራክቲካል ክላስ ጠቀሜታ እንደው ከዚህ ምሳሌ ጋር ነው አያይዘህ ትንሽ ነገር ብትለን እያሰብክ? አዎ ልክ ነው እንዳነሳው ነው እና የተወሰነ በፕራክቲካል ሳይ ጉድለቶች አሉ እና እንዳነሳው ጋፕም አለ በቲዎሬቲካል እና በፕራክቲካል የሚሰሩበት ሞር ጋራጅ ቤቶች ራሳቸው የሚሰሩበት የሆነ ከልምድም ወይም ደግሞ በራሳቸው የተማሩት ምንድነው ሲስተማይዝድ በሆኑ ኤጁኬሽን ሲስተም ሳይሆን በራሳቸው ተምረው የሚሰሯቸው ነገሮች አሉና እሱ ጋፕ ማጥበብ እና እሱን ጋፕ ሞር ላይክ የሚሰራውን ፕራክቲካልም ሳይንቲፊክ ማድረግ መቻል ለራሳችን ኢንዱስትሪ የሚያስፈልጉ እኛ ሀገር ላይ ምንድነው የሚያስፈልገው የሚለውን ሞር ላይክ ሎካላይዝድ በሆነ መልኩ እሱን ጋፕ ማጥበብ መቻል በጣም ጥሩ ነው ብዬ አስባለሁ እና አሁን እንዳነሳነው እዚህ ሀገር ምናምን ኢትዮጵያን ዝም ብለን ብናነጻጽር እዚህ ሀገር ላይ ኦልሬዲ ብዙ ካምፓኒዎች አሉ እና ተማሪዎች ስለዚህ ያላቸው ብዙ እድል ምንድነው በሜካኒካል ከተማሩ እነሱ ካምፓኒዎች ገብተው የካምፓኒዎች አባል መሆንና መስራት ነው። ስታርታፖችም አሉ ብዙ ነገሮች ስለሚፈጠሩ በየጊዜው ኢትዮጵያ ውስጥ ግን በአንጻሩ ካምፓኒዎች ጥረት ቢኖርም ግን ፖቴንሻል ይኖረናል ማለት ነው። እንዳነሳው የቅድም ያለውን ክፍተት ለመሙላት ሲስተማይዝድ እያደረጉ እነሱን ለመሙላትና ሞር በጣም ኦርጋናይዝድ ሆኖ ከትምህርቱ በሳይንስ የታገዘ ተግባራው በሳይንስ የታገዘ ሳይንሱም ደግሞ ከቲዮሪ አልፎ ፕራክቲካሊ የሚሆንበትን መልኩ አይ ቲንክ ለመፈለግ ጥሩ ፖቴንሻል አለ ብዬ አስባለሁ። አሁን ያነሳነውን ሀሳብ እንደው ለመጠቅለል ያክል ሁለት ሀሳቦች የያዘ ይመስለኛል። አንደኛው በመደበኛው ትምህርት የሚማሩ ተማሪዎች ለምሳሌ ይህን ፊልድ የሚማሩ ተማሪዎች ለምን አንድ ሴሚስተር ወይ 2 ወር አይሆንም አንድ ጋር ሊሆን ይችላል ያው ኢንተርንሺፕ ይኖራል እንዳለ ማውቃለሁ ግን ምን ያህል ስኬታማ ነው ውጤታማ እንደሆነ ባላውቅም ግን እንደው እንደ ሀሳብ ግን ምን አለ አንድ ጋራጅ ገብተው እዛ ቢያዩ ማሽኖቹን እያዩ ትክክለኛው ችግር ፕሮብሌም እየፈቱ ቢማሩ ነው። ከዛ በተቃራኒ ደግሞ በዛ ሳይድ በዛኛው በልምድ ብቻ የሚሰሩትም ደግሞ ለነሱ ደግሞ በክረምት ሊሆን ይችላል እንዲሁ በተለያዩ እንትኖች አንተ ያነሳቸው ሀሳቦች የእነሱን ደግሞ ካለው የተጻፈ ሳይንስ ጋር ደግሞ ማገናኘት ማጣጣም ቢቻል በእውነቱ በጣም ትልቅ ስራዎች መስራት ይችላል። ምክንያቱም እውቀት ስላለ ታለንት ስላለ ሲስተም ብቻ ነው የጎደለን ብዬ ስለማስብ እንዲሁም ደግሞ እኔ ኮሪያ ውስጥ ባየሁት ፕሮብሌም ቤዝድ ለርኒንግ በጣም ስኬታማ እንደሆነ ስለተገነዘብ እንዲሁ ሀሳብ ለመስጠት ያክል ነው ያነሳሁት። ምናልባት የምንጨምረው ሀሳብ አለ እዚህ ላይ? ያ እንዳነሳው ብዙ የምንጨምረው ነገር የለም እና እንዳልከው ለኢትዮጵያ ችግሮችን ዋና ችግሮች ያስፈልጋሉ ማወቅ ያስፈልጋል መጀመሪያ እና እነሱን ችግሮች ተይዘው ከመሰረቱም መጀመሪያ ምን አለ የሚለውን አውቀን እዛ ደግሞ ምን ይጨመርበት ስለሆነ እንዳልከው ፕራክቲካል ነገር አይተው እየተሰሩ ያሉ ነገሮችን አይተው ከዛ ውጭ ደግሞ ከዓለም ጋር ብዙ ምናልባት እዚህ አድቫንስድ የሆኑ ነገሮችም እያዩ በዛው እንዴት ማሳደግ እንዴት እዚህ ጋር መድረስ እንችላለን የሚለውን መጨማመር ጥሩ ይመስለኛል። ያ አንተ እንዳነሳው ማለት ነው። አሁን ዋን ወርድ ቻሌንጅ ብለን እናዘጋጀ የአንድ ቃል ቻሌንጅ ነው እንግዲህ እኛም ቻሌንጅ አይደል በማለት ነው። የትምህርት ቆይታን በአንድ ቃል ገለጸው ብትባል በአጠቃላይ የነበረ የትምህርት ቆይታ በአንድ ቃል ገለጸው ብትባል ምን ብለህ ትገልጻለህ? በቃል ነው በፍሬዝ ነው? በቃል ነው። እሺ ላቀልልህ። በፍሬዝ እሺ በእንግሊዝኛ ሊሆን ይችላል። ምናልባት አማርኛ ኤክስፕሎሬሽን በቃል ኤክስፕሎሬሽን የሚለው ብዙ ነገሮችን ስላሰስኩበት ኤክስፕሎሬሽን በሚለው ስለያዘ። እሺ ሁለተኛው ደግሞ ለዩኒቨርሲቲ ለሚገቡ ተማሪዎች ያለህን ምክር በአንድ ቃል
ፍላጎት ወይም ደግሞ በፍሬዝ ካሬው ፍላጎትን ማወቅ ፍላጎትን ማወቅ ኤክስፕሎሬሽን ፍላጎትን ማወቅ። እሺ ደግሞ እንደ ከሀገር ውጭ ደግሞ ወጥቶ እንደተማረ እዚህ እንደ አንድ ደግሞ ሰው በአጠቃላይ ነበረን በኮሪያ ያለህን ቆይታ ምን ብለህ ትገልጸዋለህ በአንድ ቀን? በኮሪያ ያለኝ ቆይታ ምናልባት ይህን ስትመልስ ምን ከግምት ውስጥ ልታስገባ ትችላለህ? ለምሳሌ አንተ በግልህ ምን ያህል አድርገሃል ሊሆን ይችላል። ምን አስተሳሰብ በምን መልኩ ተለውጠዋል? ብቻ እንደዚህ አይነት ንጽጽሮችን እየተጠቀምክ አንተ ብቻ ያለህ በአጠቃላይ የነበረን ቆይታ በአንድ ቃል ገለጸው ትባል። በኮሪያ ያለኝን ቆይታ በአንድ ቃል ለመግለጽ ምናልባት ኢንላይትኒንግ የሆነ ብዙ ነገር ስላወቁበት ምናልባት ኢንላይትኒንግ በሚለው እንትን ብንል ይሻላል። እሺ ያው በአማርኛው ኢንላይትመንት እና አብረሆት ነው ይሉታል። ግን ትንሽ ሴንሲቲቭ እንዳይሆን ሴንሲቲቭ ለማለትም እንኳን ይከብዳል። ግን ማለት ኢንላይትመንት እንበለው በዛኛው ሳይድ ሴንሲቲቭ እንዳይሆን ነው የተሻለ ወርድ በአማርኛ ለመፈለግ አንተ በፍሬዝ ብዙ ነገር ያወቅኩበት ነው። እንደዛ ይሻላል መሰለኝ። እሺ አዳዲስ ነገሮች አዳዲስ እይታዎችን እንዲህ ነበር እንደሚያስቡ ብዙ ነገር የሰው ሀገር ላይ ስትኖር ብዙ ነገሮችን ደግሞ ትማር እንትን ይሰፋል እይታህና እንደዛ ሲሆን እንደው ከመጨረሳችን በፊት እንደው ያው ስለ ኮሪያ እያነሳን ስለሆነ እንደው እዚህ መተህ ግር ያለህ ነገር በባህል ሊሆን ይችላል፣ እንዲሁ ደግሞ በጣም አዲስ የሆነብህ ነገር እንዲሁ ለተዝናኖት ብትነግረን። የኔ ልነግርህ እችላለሁ። ወሰድክብኝ እንዳትለኝ፣ ምናልባት ብዙዎቻችን እንደዛ ሊሰማን ስለሚችል ማለት ነው። እኔ መጀመሪያ እዚህ እንደመጣሁ ዊንተር ነበር፣ በጣም ኃይለኛ ብርድ ነበር እና ካፌ እና አጋጣሚ ስሄድ ሰው ቡና ያዛል እና እንግዲህ ክረምት ነው ዊንተር ነው አስብ፣ በረዶ እየወረደ ነው ውጪ እና ሁሉም ያዘው አይስ አሜሪካ ነው እና ግራ ገባኝ። ከዛ ሲመጣ ቀዝቃዛ ነው የሚመጣው፣ በረዶ ያለው ምናምን ነው የሚመጣው እና እኛ ደግሞ የኢትዮጵያ ቡና ሲባል በቃ ዲፎልቱ መደበኛው በጀበና የተንተከተከ እንደው እንትን ካለ ራሱ አሞቄው የሚባል ቡና ነው እና በጣም የገረመኝ ነገር በብርድ አይስት አሜሪካኑ ቡና በቀዝቃዛ መጠጣት በጣም ገርሞኛል። አሁን ግን እኔ ነኝ እንደውም አፍቃሪ እንደውም ትኩሱ አሁን ያስጠላኝ ጀምሯል እና እስኪ አንተ እሱ እናገር ነበር። ልክ ነው። እኔም ሁሉም መጀመሪያ ገርሞኛም አሁን ያው ቡና ብዙም ባልጠጣም የተወሰነ ግን ስቲል አይስ ነው ከጠጣህ የምትጠጣው እና እሱ ልክ ነው። ከዛ ውጭ ምናልባት እኔ ለመጨመር ደግሞ የኮሪያኖች የትራቭል ካልቸራቸው በጣም ይገርመኛል። ዝም ብለው አሁን ክላስ ባለቀ ቁጥር ተነስተው ከኮሪያ ውጭ ማለት ነው ይጓዛሉ ምናምን እና እኛንም ምንድን ነው አትሄዱም እንደ ምንድን ነው የምትሰሩት እዚህ ምናምን ይሉናል። እነሱ ያላዩት ቦታ የለም። ዩሮፕ እና አንዴ ሲሄዱ 5-6 ካንትሪዎችን አይተው ነው የሚመጡት። ብዙ አይተዋል እና እሱኛው በጣም ይገርመኛል። አይ ቲንክ ጥሩ እንትናቸውንም ጥሩ ካልቸር ነው ብዬ አስባለሁ። እኛ የተወሰነ እንትን ቢለመር እና ከኔ ጋር ሳነጻጽረው ወይም ኢትዮጵያ ከነበረው ጋር ሳነጻጽረው ብዙ ሰዎች እዚህ ያላችሁ የትራቭል እንደዚህ የመጎብኘት ምናምን እሱኛው ባህላቸው እሱ ያስገርመኛል። በእውነቱ ከልብ የምናመሰግነው እዚህ ድረስ መጥተህ ያለህን ልምድ አጠቃላይ ያለህን ሀሳብ ልታካፍል ፈቃደኛ ሆነህ ስለተገኘ በስተመጨረሻ ማስተላለፍ የምትፈልገው መልዕክት ካለ እድሉን ላንተ ልስጥህና ጨርሰው። እኔም አክብራችሁ ስለጠራችሁ በጣም ነው የማመሰግነው። ልምዳችን ካወራ ነው ምናልባት ተማሪዎች የተወሰነ ነገር ይወስዳሉ በሚለው ጠርታችሁን ያለ በጣም አመሰግናለሁ። ያው ማስተላለፍ የምፈልገው እያነሳን ያለነው ለተማሪዎችም ስለሆነ ተማሪዎች ካነሳናቸው ደስ ብሎ ጠንከር አድርጎ እንደገና ለመናገር ያክል የሚፈልጉትን ማወቅ
እና ደግሞ በፈለጉት ነገር ላይ እምነት እንዲኖራቸው። አንዳንዴ ጥሩ ነገር ማለት ማየት ተገቢ ሊሆን ይችላል። ምንድነው እየሄደ ያለበት ትሬንዱ እንዴት ነው ምናምን የሚለውን ግን ደግሞ ራሳችን የምንፈልገው ነገር ሲሆን የበለጠ ውጤታማ ያደርገናል። የምንፈልገው ነገር ላይ አምነነው ጥሩ ነገር ያደርሰናል ብለን አምነነው እሱ ላይ በቅድም እንዳነሳን በዲሲፕሊን ከሰራን አይ ቲንክ ጥሩ ደረጃ ይደርሳልና ተማሪዎች የራሳቸውን ነገር ፍላጎታቸውን በደንብ ቢያውቁ ምናምን የሚል እሱ ነው ያለኝ። ሌላ በጣም ትዝ የሚለኝ ብዙ ሌላ መልዕክት የለም። ድንጋይም ስለምንጋብዝ እዛ ደግሞ በደንብ የምትነግረኝ በሌላ አምድ ደግሞ መገናኘታችን አይቀርም ብዬ ተስፋ አደርጋለሁ። እናንተ ጥሩ እየሰራችሁ ነው። አይ ቲንክ ብትበረቱ አሁን አጀማመር ላይ ናችሁ መሰለኝ። ወደፊት በርታችሁ እኔ ኮሪያ ተማሪዎች በጣም ብዙ አሉ፣ ብዙ ታሪክ ያላቸው ብዙ ስቶሪ ያላቸው ተማሪዎች አሉ የኢትዮጵያኖች እና እዚህ እነሱን እያመጣችሁ እንደዚህ ልምዳቸውን እንዲያጋሩ እና ለተማሪዎች ለእኛም ከኛ ከፍ ያሉት ደግሞ ለእኛም እንደዚህ ልምዳቸውን እንዲያጋሩ እንድታደርጉ በጣም አሪፍ ነው ብዬ አስባለሁ። በድጋሚ ከልብ ነው የምናመሰግነው። ተመልካቾቻችን እንግዲህ ዛሬ በነበረን ቆይታ በኮሪያ እየተማረ የሚገኝ አንድ ወንድማችን ልምድ አካፍለናችኋል። ይህ አምዳችን እንግዲህ በዚህ ብቻ የሚያበቃ አይደለም። ቀጣይ የተለያዩ የትምህርት ዘርፎች ላይ ተሰማሩ እንዲሁም እየሰሩ የሚገኙ ኢትዮጵያውያን፣ አፍሪካውያን እንዲሁም ደግሞ ኮሪያውያን እንግዶችን እየጋበዝን ብዙ የምንማማርባቸው ቆይታዎች የምናደርግ ይሆናል። አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። እምታ ቲዩብን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ ከወዲሁ እየጋበዝኩ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።